ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ቆያችሁልኝ? እኔ ፈጣሪ ይመስገን ደህና ነኝ። ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው። እንዲሁም ደግሞ ፊደሎችን ከግራ ወደ ቀኝ እንዲሁም ከቀኝ ወደ ግራ እየጠራን እንማማራለን ማለት ነው። ለዚህ ዩቲዩብ ቻናል ወይስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በደንብ ታግዙኛላችሁ። ቪዲዮ ለብዙ ሰው እንዲዳረስ ታደርጋላችሁ። በግል መማር ደግሞ የምትፈልጉ ልጆች ከታች ባስቀመጥኩላችሁ ስልክ ቁጥር ደውሉ፣ አናግሩኝ። በኢሞ በዋትስአፕ እና በቴሌግራም እያስተማርኩ ነው። እናንተም ተቀላቅላችሁ መማር ትችላላችሁ ማለት ነው። በደንብ በአጭር ጊዜ በደንብ ውጤታማ ትሆናላችሁ ማለት ነው። ስለዚህ ወደ ትምህርታችን ስንመለስ መጀመሪያ የምናገኛቸው የሀ ቤተሰቦች አሉ ማለት ነው። ስለዚህ እያንዳንዱን እየጠራናቸው እንሄዳለን። እሺ እቺ ፊደል ማናት? ሀ ሀ። ቀጥሎስ? ሁ ሁ። ሂ ሂ። ሃ ሃ። ሄ ሄ። ህ ህ። ሆ ሆ። ስለዚህ ወደ ጎን ብዛታቸው ስንት ነው? 7 ናቸው ማለት ነው ወደ ጎን። ስለዚህ አሁን ደግሞ ምንድነው የምናደርገው? ከቀኝ ወደ ግራ እንጠራቸዋለን። እስቲ ከመጨረሻው እቺ ፊደል ማናት? ሆ ሆ። ህ ህ። ሄ ሄ። ሃ ሃ። ሂ ሂ። ሁ ሁ። ሃ ሃ። አያችሁ በቀላሉ እንደዚህ አድርገን እንጠራቸዋለን ማለት ነው። ስለዚህ በእነሱ ደግሞ የተመሰረቱ ቃላት ምስረታዎች አሉ። ያመጣሁላችሁ ባለ 2 ፊደል ቃላት ምስረታ አለ ማለት ነው። እዚህ ጋር ይሄ ምን ይላል? ሀ ሎ። የሀ ቤተሰብ የመጀመሪያ ናት። አያችሁ እቺ ሀ ማለት እዚህ ጋር ያለችው ሀ ጋር ተመሳሳይ ናቸው። የመጀመሪያው ሀ። ቀጥሎስ የለ ቤተሰብ ደግሞ 7ኛ ፊደል የለ ቤተሰብ 7ኛ እቺኛይቱ ፊደል ማለት እቺ ናት። የለ ቤተሰብ 7ኛ ማለት እቺ ናት ሎ። ስለዚህ ሃና ሎ አንድ ላይ ምን ይሆናል? ሃሎ ይላል። በጣም አሪፍ ሃሎ። በጣም አሪፍ። እሺ ቀጥሎ ደግሞ እዚህ ጋር የምናገኘው ፊደል አለ። ቃላት ምስረታ ማለት ነው። ባለ 3 ፊደል ነው። ይሄ ደግሞ የመጀመሪያዋ ፊደል ማናት? ቅድም በነገርኳችሁ መሰረት ሀ ትባላለች። ሀ። ቀጥሎስ በረ ቤተሰብ ውስጥ ነው ያለች። በረ ቤተሰብ ውስጥ ሆና የመጀመሪያዋ ፊደል እቺው ረ። አያችኋት? እቺ ፊደል ማለት ረ ናት። በጣም አሪፍ። ቀጥሎስ እቺ ደግሞ የረ ቤተሰብ 3ኛ የረ ቤተሰብ 6ኛ ናት። 3ኛ ላይ ያለችው ፊደል ማለት ነው። እቺ ናት። ይቺ አያችሁ? አጠቃላይ የተጠቀምነው እነዚህ ነው 3ቱን ፊደሎች። ስለዚህ አንድ ላይ ምን እንላለን? ሀረር 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 እንላለን። በጣም ቆንጆ ሀረር። እሺ ስንቀጥል እዚህ ጋር ደግሞ የለ ቤተሰቦች አሉ። የለ ቤተሰቦች ላይ ደግሞ እነሱን እየጠራናቸው እንሄዳለን። እቺ ፊደል ማናት? ለ ለ። ሉ ሉ። ሊ ሊ። ላ ላ። ሌ ሌ። ል ል። ሎ ሎ። አያችሁ ወደ ጎን 7 ናቸው ጠራናቸው ማለት ነው። አሁን ደግሞ ከቀኝ ወደ ግራ ከመጨረሻው ያሉትን ደግሞ ጀምረን ወደ መጀመሪያው እንሄዳለን። እሺ እቺ ፊደል ማናት? ሎ ሎ። ል ል። ሌ ሌ። ላ ላ። ሊ ሊ። ሉ ሉ። ለ ለ። በጣም አሪፍ በጣም አሪፍ። እነዚህ ይመስላሉ ማለት ነው። ስለዚህ በእነዚህ ደግሞ ያሉ ቃላት ምስረታዎችን ስናይ ደግሞ እሺ እዚህ ጋር ያለው ምን ይላል? የለ ቤተሰብ 7ኛ ናት። እቺ ፊደል ማለት እዚሁ ላይ እቺው እዚች ያለችው ፊደል ናት ማለት ነው። የለ ቤተሰብ 7ኛ ማናት? ሎ። የለ ቤተሰብ 7ኛ። ይቺስ የመ ቤተሰብ ሆና 3ኛ እቺ ፊደል ናት። ይቺ ፊደል ሚ።
አንድ ላይ ምን ይላል ማለት ነው? ሎሚ ሎሚ። በጣም አሪፍ ሎሚ። እሺ ቀጥሎ ደግሞ ያለውን እንይ። ቃላት ምስረታ ባለ ሁለት ፊደል ነው። ይሄ ምን ይላል? የለቤተሰብ ሁለተኛ ናት። እቺ ፊደል የለቤተሰብ ሁለተኛ ማለት የቷ ናት? እዚች ጋር ያለችዋ ማለት ከዚች ጋር ቅጥያ አላት። እንዲች ቅጥያ አለቻት፣ ሉ አለቻት። ስለዚህ ሉ እና ላ አንድ ላይ ምን ይላል? ሉላ ሉላ ይላል። በጣም አሪፍ ሉላ ሉላ። በጣም ቆንጆ። እሺ ሉላ። ስለዚህ ባለ ሁለት ፊደል ቃላት ምስረታ ይሄንን ይመስላል ማለት። በሀ ቤተሰብ ውስጥ ያሉትን ደግሞ እንያቸው። ሀ ቤተሰብ እቺ ፊደል ማናት? ሀ ሁ ሂ ሃ ሄ ህ ሆ ሆ። አያችሁ? ሆ። ስለዚህ ከመጨረሻው ጀምረን ደግሞ ወደ መጀመሪያው ስንሄድ ምን ብለን እንጠራቸዋለን? ሆ ህ ሄ ሃ ሂ ሁ ሃ ብለን እንጠራቸዋለን ማለት ነው። ስለዚህ በእነዚህ ደግሞ ያሉ ቃላት ምስረታዎችን ስናይ ባለ ሶስት ፊደል ቃላት ምስረታ አለ። የመጀመሪያው ፊደል ማለት የሀ ቤተሰብ መጀመሪያ ሀ። አያችኋት? እዚህ ጋር ሀ ሀ። ቀጥሎስ የመ ቤተሰብ ስድስተኛ የመ ቤተሰብ ስድስተኛ ማለት ይቺ ናት ፊደሏ ም። ቀጥሎስ የለ ቤተሰብ አምስተኛ ይቺ ፊደል። አያችሁ? ይቺ ፊደል። ስለዚህ ይሄ ምን ይላል ማለት ነው? ሐምሌ ይላል። ሐምሌ ሐምሌ። በጣም ቆንጆ። እሺ እዚህ ጋር ደግሞ ያየነው እንሂድ። የሀ ቤተሰብ መጀመሪያ ናት ይቺው። የሀ ቤተሰብ መጀመሪያ ማለት ይቺ ናት ሀ። ቀጥሎስ የለ ቤተሰብ ሰባተኛ ይሄው ሰባተኛ ይቺ ፊደል ናት ሎ። ስለዚህ አንድ ላይ ምን ይላል ማለት ነው? ሃሎ ሃሎ ይላል። በጣም አሪፍ በጣም አሪፍ። እሺ በመ ቤተሰብ እንሂድ ደግሞ። በመ ቤተሰብ የመ ቤተሰብ ፊደል ስንተኛ ናት? እቺ መ ትባላለች። መ መ ሙ ሙ ሚ ሚ ማ ማ ሜ ሜ ም ም ሞ ሞ ብለን እንጠራቸዋለን። በመጨረሻው ደግሞ ወደዚህ ስንመለስ ሞ ሞ ም ም ሜ ሜ ማ ማ ሚ ሚ ሙ ሙ መ መ ብለን እንጠራቸዋለን። ስለዚህ እነዚህን ስንመሰርት አሁን የቃላት ምስረታ ባለ ሁለት ፊደል ስናይ የመ ቤተሰብ ስንተኛ ናት? ሁለተኛ ሙ ይቺው ሙ። ቀጥሎስ የለ ቤተሰብ ሁለተኛ ሉ። አንድ ላይ ምን ይላል ማለት ነው? ሙሉ ሙሉ ይላል። በጣም አሪፍ ሙሉ። እሺ እንቀጥል እንቀጥል። እዚህ ጋር ደግሞ የመ ቤተሰብ ስንት ናት? መጀመሪያ መ መ ናት። ቀጥሎስ የለ ቤተሰብ መጀመሪያ ናት ይቺ ፊደል ለ። ቀጥሎስ የሰ ቤተሰብ መጀመሪያ ይሄው ሰ። ስለዚህ ይሄ ምን ይላል ማለት ነው? አንድ ላይ መለሰ መለሰ ይላል። በጣም አሪፍ መለሰ። በጣም ቆንጆ። እሺ እንቀጥል። ይህችኛይቱ ደግሞ ማን ነው የምትባል? ሰ ትባላለች። ሰ። እሺ እየጠራናቸው ነው። ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ። በጣም አሪፍ። ከመጨረሻው ደግሞ ስንጠራቸው ከመጨረሻው ሶ ሶ ስ ስ ሴ ሴ ሳ ሳ ሲ
ሲ ሱ ሱ ሰ ሰ በጣም አሪፍ በጣም አሪፍ። ስለዚህ አሁን ደግሞ ቃላት ምስረታ ስናየው እሺ የሰ ቤተሰብ ሁለተኛ ማናት እቺ ፊደል ሱ ትባላለች። ይሄው ሱ። ቀጥሎስ የረ ቤተሰብ ሶስተኛ እቺው እዚህ ጋር ያለችው ፊደል ናት ሪ። የረ ቤተሰብ ሶስተኛ እቺ ፊደል ሪ ትባላለች። ስለዚህ ይሄ ነገር አንድ ላይ ምን ይላል ማለት ነው? ሱሪ ይላል። በጣም አሪፍ። እሺ ይሄን ደግሞ እንየው። የሰው ቤተሰብ አራተኛ ናት። እቺ ፊደል አራተኛ ናት። ይሄው አራተኛ። እቺስ የረ ቤተሰብ አራተኛ። እሺ ይሄው ራ። አያችሁ አንድ ላይ ምን ይላል ማለት ነው? ሳራ ይላል። በጣም አሪፍ ሳራ። በጣም ቆንጆ ሳራ ብለን እናነባለን። እሺ ቀጥሎ ደግሞ በረ ቤተሰብ እንሂድ። የረ ቤተሰቦች እነዚህ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ እንላለን ማለት ነው። ስለዚህ ከመጨረሻው ስንጠራቸው ደግሞ ምን ብለን እንጀምራለን? ሮ፣ ር፣ ሬ፣ ራ፣ ሪ፣ ሩ፣ ረ ብለን እንጠራለን ማለት ነው። ስለዚህ እዚህ ጋር የመጀመሪያዋ ማናት ምን ትላለች ማለት ነው? የቃላት ምስረታ ስንመሰርት ደግሞ እዚህ ጋር የረ ቤተሰብ አምስተኛ ናት። እቺ ፊደል የረ ቤተሰብ አምስተኛ ይሄው ሬ እንላለን። ቀጥሎስ የሰ ቤተሰብ አራተኛ ይሄው ሳ ይሄው እቺ ፊደል ናት ሳ። ስለዚህ አንድ ላይ ምን ይላል? ሬሳ ይላል። በጣም አሪፍ ሬሳ። እዚህ ጋር ያለውስ ምን ይላል? የመ ቤተሰብ መጀመሪያ ናት መ። ይሄው እቺ ፊደል መ አያችሁ መ። ቀጥሎ ደግሞ የረ ቤተሰብ ሰባተኛ ሮ ይሄው እቺ ፊደል ናት። ስለዚህ መና ሮ አንድ ላይ መሮ ይላል። መሮ ብለን እናነባለን። መሮ። በጣም ቆንጆ በጣም አሪፍ መሮ። እሺ በመቀጠል ደግሞ የማን ቤተሰቦች እናያለን? የሰ ቤተሰቦች። ድጋሚ ሞክሼ ፊደሎች ናቸው። እቺኛይቱ ሰ እና እቺኛይቱ ሰ ተመሳሳዮች ናቸው ማለት ነው። ስለዚህ አሁን የሰ ቤተሰብን ስናይ እቺ ሰ ትባላለች። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ ይላል። ከመጨረሻው ደግሞ ስንመጣ ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ ብለን እንጽፋቸዋለን ማለት ነው። ሰ። ስለዚህ ቃላት ምስረታ ደግሞ እንይ እስቲ። ቃላት ምስረታ እዚህ ላይ ባለ 3 ፊደል አለ። የሰ ቤተሰብ መጀመሪያ ናት። እቺ ሰ ትባላለች። ቀጥሎስ ይሄው መጀመሪያዋ ናት። የለ ቤተሰብ አራተኛ። እቺ ፊደል ደግሞ ላ ነው የምትባለው። ላ ይሄው እቺ ፊደል ማለት ነው ላ። ቀጥሎስ የመ ቤተሰብ ስድስተኛ። ይሄው የመ ቤት ስድስተኛ ማለት ይቺ ናት። አንድ ላይ ምን ይላል? ሰላም ይላል። ሰላም። በጣም አሪፍ። እሺ እንቀጥል። የሰ ቤተሰብ ስድስተኛ ናት። እዚህ ጋር ደግሞ እቺ ፊደል ሰ ቤተሰብ ስድስተኛ ማለት ይቺ ናት። ሰ ስድስተኛ። ቀጥሎስ የረ ቤተሰብ አራተኛ። ይሄው የረ ቤተሰብ አራተኛ። ስለዚህ አንድ ላይ ምን ይላል ማለት ነው? ይሄ ስራ ይላል ማለት ነው። በጣም አሪፍ ስራ። እሺ እንቀጥል። የሸ ቤተሰብ ሸ፣ ሹ፣ ሺ፣
ሻ ሼ ሽ ሾ ብለን እናነባለን ማለት ነው። ስለዚህ እዚህ ጋር ቃላት ምስረታ ደግሞ እንዲህ ባለ ሁለት ፊደል ቃላት ምስረታ ይሄ ምን ይላል? የሸ ቤተሰብ አራተኛ ሻ ናት እቺ ፊደል። ቀጥሎስ የመ ቤተሰብ አራተኛ ማ ይሄው እቺ ፊደል ማለት ነው። ማ አንድ ላይ ምን ይላል ማለት ነው? ይሄ ሻማ ሻማ ይላል። ሻማ በቀላሉ ሻማ ብላችሁ ያዙት። እንቀጥል። ቀጥሎ ደግሞ የሸ ቤተሰብ ስድስተኛ አለች ሽ ሽ ይሄው የሸ ቤተሰብ ስድስተኛ። ቀጥሎስ የረ ቤተሰብ ሰባተኛ ሮ ሮ። ስለዚህ አንድ ላይ ምን ይላል ይሄ ማለት ነው? ሽሮ ሽሮ ይላል። በጣም አሪፍ። እንቀጥል። ቀጥሎ ደግሞ የቀ ቤተሰብ መጀመሪያ ቀ ቁ ቂ ቃ ቄ ቅ ቆ እንላለን። እስቲ አሁን ደግሞ ከመጨረሻው ወደ መጀመሪያው ስንመለስ ቆ ቅ ቄ ቃ ቂ ቁ ቀ ብለን እንጨርሳለን ማለት ነው። ስለዚህ እዚህ ጋር ቃላት ምስረታ ስናይ ደግሞ የቀ ቤተሰብ ሰባተኛ እዚህ ጋር ምን ይላል? ቀ ቤተሰብ ሰባተኛ ቆ ናት ቆ። ቀጥሎስ የለ ቤተሰብ ሰባተኛ ሎ ሎ ናት እቺው ሎ። ቆና ሎ አንድ ላይ ቆሎ ይላል። ቆሎ ብለን እናነባለን። እሺ እንቀጥል። እዚህ ጋር ደግሞ የቀ ቤተሰብ መጀመሪያ ናት ይሄው። ቀጥሎስ የለ ቤተሰብ መጀመሪያ ናት ለ ቀ ለ ይሄው። ቀጥሎስ የመ ቤተሰብ ስድስተኛ ም ይሄው። አንድ ላይ ምን ይላል? ቀለም ቀለም ብለን እናነባለን ማለት ነው። ይሄን ይመስላል የዛሬው ትምህርታችን። እንዳልኳችሁ በግል መማር የምትፈልጉ ልጆች ደውሉ አናግሩኝ። በደንብ ደግሞ በውስጥ አስተምራለሁ ማለት ነው። ስለነበረን ቆይታ በጣም አመሰግናለሁ። በሌላ ቪዲዮ እንገናኛለን። እስከዛው ደህና ቆዩልኝ።